እሺ አሁን የምንገኘው በተለምዶ የአጼ ፋሲል ግንብ ተብሎ የሚጠራ ቦታ ሲሆን ይህ ግቢ አጠቃላይ የግቢ ስፋቱ 70,000 ካሬ ሜትር ወይም 7 ሄክታር አካባቢ ይለካል። እዚህ ግቢ ውስጥ እንግዲህ በ17ኛው እና በ18ኛው መቶ ክፍለ ዘመናት በተከታታይ በነገሱ ነገስታት የተሰሩ አብያተ መንግስታትና ሌሎች ህንፃዎች ይገኛሉ። ምንም እንኳ ከተመሳሳይ የቤተሰብ የዘር ሐረግ ቢሆኑም 11 ነገስታት እዚህ ግቢ ውስጥ ነግሰው ሀገር አስተዳድረው አልፈዋል። እነዚህ ሁሉ ነገስታት እዚህ ግቢ ውስጥ ነግሰው ሳለ ሀገር አስተዳድረው ሳለ ይህ ግቢ በአንድ ንጉስ ስም ብቻ የአጼ ፋሲል ግንብ ተብሎ የሚጠራበት ምክንያት እዚህ ፊት ለፊታችሁ ላይ እንደምታዩት ይህን ትልቁን እዚህ ግቢ ውስጥ የሚገኙ አብያተ መንግስታት መካከል የመጀመሪያውና ትልቁን ቤተ መንግስት ያሰሩት እንዲሁም ጎንደርን የኢትዮጵያ ዋና ከተማ አድርገው በ17ኛው መቶ ክፍለ ዘመን እንደ ፈረንጆቹ አቆጣጠር 1630ዎቹ አካባቢ ማለት ነው የመሰረቱ እሳቸው በመሆናቸው ምክንያት ግቢው በእሳቸው ስም ይጠራል እንጂ 11 ያክል ነገስታት ግቢ ውስጥ ነግሰው አልፈዋል ማለት ነው። እንግዲህ የመጀመሪያው ቤተ መንግስት የፊት ለፊታችሁ የምታዩት የአጼ ፋሲለደስ ቤተ መንግስት ይባላል። በንግስና ስማቸው ዓለም ሰገድ ተብለው ይጠራሉ። እሳቸው 35 ዓመታት ያክል ነግሰው አገር አስተዳድረው ካለፉ በኋላ ደግሞ ልጃቸው ከዚህ በኩል የሚገኘውን ይሄኛውን እዚህ ግቢ ውስጥ ከሚገኙ ህንፃዎች መካከል በብቸኝነት በውጭ በኩል ልስን ያለውን ህንፃ ያሰሩ አፄ ዮሐንስ ቀዳማዊ አፄ ዮሐንስ ተብለው ይጠራሉ። እሳቸው ደግሞ በንግስና ስማቸው አእላፍ ሰገድ ተብለው ይጠራሉ። በዚህ በኩል የምታዩት ህንፃ ደግሞ ቤተ መዛግብት ተብሎ ይጠራል። የነገስታትን ዜና መዋዕል የሚጽፉ ጸሐፌ ትእዛዛት ተብለው የሚጠሩ ሰዎች ይህንን ስራ የሚከውኑበት እና መዛግብቶችንም የሚያስቀምጡበት ህንፃ የነበረ ነው። እንግዲህ ከአፄ ዮሐንስ በኋላ ወደ ስልጣን የመጡትና የነገሱት ደግሞ የእርሳቸው ልጅ የሆኑት አዲያም ሰገድ ኢያሱ ተብለው ይጠራሉ። በንግስና ስማቸው አዲያም ሰገድ ይባላሉ። በቤተሰብ ስማቸው ደግሞ ኢያሱ ተብለው የሚጠሩት ይህ ከዚህ በኩል የምታዩትን ህንፃ ያሰሩ ደግሞ እሳቸው ናቸው ማለት ነው። እንግዲህ እስካሁን የጠቀስናቸው ህንፃዎች ደግሞ ከሌላ አንግል በሌላ ሳይድ በኩል ደግሞ ሲታዩ ይሄን ይመስላሉ። ለማስታወስ ያክል ያኛው ትልቁ እና የአፄ ፋሲለደስ ቤተ መንግስት ያልነው ሲሆን ከዚህ በኩል የምታዩት ደግሞ የአፄ ዮሐንስ ቀዳማዊ ዮሐንስ ቤተ መንግስት ነው። በዚህ በኩል የምታዩት ደግሞ የሶስተኛው ንጉስ አዲያም ሰገድ ኢያሱ የአፄ ፋሲለደስ የልጅ ልጅ ሲሆኑ የቀዳማዊ ዮሐንስ ደግሞ ልጅ የነበሩት ናቸው ማለት ነው። ይሄኛው ደግሞ ከቅርብ ርቀት ቤተ መዛግብት ብለን የጠቀስነው ህንፃ በሌላኛው ሳይድ በኩል ሲታይ ነው ማለት ነው። አሁን እኛ የምንገኘው በዚህ በኩል የአንበሶች ቤት አካባቢ ነው ያለ ነው ማለት ነው። በርከት ያሉ የአንበሳ ቤቶች አሉ። ለምሳሌ ያክል 3 ቤቶች እዚህ ጋር ይታያሉ። 1 2 3 በሌላ በኩል ስንሄድ ደግሞ እንደዚሁ ሌሎችን አሳያችኋለሁ። እንግዲህ በሌላኛው ሳይድ በኩል ሌሎች የአንበሳ ቤቶችን አሳያችኋለሁ። እስከዛው ድረስ ግን አንድ በቅርብ ከየት እንዳስመጣ ነው የማይታወቅ አንበሳ ከዚህ በኩል ካልገባሁ እያለ ነው። ይሄ ሁላችሁ እስከ 1980ዎቹ መጀመሪያ ድረስ እዚህ ግቢ ድረስ አንበሶች ነበረ። ከዛ በኋላ እንግዲህ በተለያዩ ምክንያቶች እዚህ ግቢ ውስጥ አንበሳ እንዳይኖር ተደርጓል ማለት ነው። የተለያዩ እንቅስቃሴዎች አሉ። አንበሳዎችን ወደዚህ ግቢ የመመለስ እንቅስቃሴዎች አሉ። ሆኖም ግን እስካሁን በተጨባጭ የተደረገ ነገር የለም ማለት ነው። በቅርብ እንግዲህ እዚህ ግቢ ውስጥ ለማስመጣት የተቻለው አስመጥተነው እንኳን አይደለም እንዲሁ በራሱ ጊዜ መጥቶ የገባ አንበሳ ቢኖር ይሄው እዚህ ጋር ታዩት ነው። በኢትዮጵያ ታሪክ ጥቁር አንበሳ የሚባል ነው የምናውቀው፣ ጥቁር ጎፈር ያላቸው አንበሶች። ይሄኛው ቢጫ አንበሳ ከየት እንደመጣ አናውቅም። ተጨማሪ አንበሶች ቤት ደግሞ ይሄው ከዚህ በኩል ሌሎች የአንበሶች ቤቶች ይታያቸዋል፣ በብረት አጥር የታጠሩ እዚህ ጋር። ይሄም የመጨረሻው አይደለም በነገራችን ላይ። በዚህ በኩል ብንታጠፍ ደግሞ እንደዚሁ ሌሎች ተጨማሪ አንበሳ ቤቶችን ማየት እንችላለን ማለት ነው።
እዚህ ጋር ደግሞ ፊት ለፊታችን የምናየው ህንፃ ደግሞ የዳዊት ሳልሳዊ ዳዊት እየተባለ ይጠራል። ሶስተኛው ዳዊት እየተባለ ይጠራል። የዳዊት ዙፋን ቤት ይባላል። የዳዊት ዘፈን ቤት ይባላል። በብዛት የሚታወቀው የዳዊት የሙዚቃ አዳራሽ ተብሎ ነው የሚታወቀው። እንግዲህ